ትውልድ በሶስት ጎራ ይከፈላል። እየሄደ ያለው እየጨረሰ ያለው ኤግዚት የሚያደርገው ትውልድ አለ። አሁን ባለው አውድ ውስጥ የሚሰራ ኤግዚስት የሚያደርግ ትውልድ አለ። የሚመጣ ከኋላ ያለ ኢመርጅ የሚያደርግ ትውልድ አለ። የሄደው ኤግዚት ያደረገው ትውልድ ማለት ጎረቤት ሀገር የደረሰ የአባይ ውሃ ማለት ነው። ጎረቤት ሀገር የደረሰ የአባይ ውሃ ሰውም ይዞ ይሄድ፣ ግንድም ይዞ ይሄድ፣ አፈርም ይዞ ይሄድ፣ ከንፈር ከመምጠጥ ያለፈ ምንም ማድረግ አይቻልም። ኦሬዲ ካርቱም ደርሷል። ጎረቤት ሀገር የደረሰን የአባይ ውሃ መማሪያ ብቻ ነው ማድረግ የሚቻለው። እንዴት አድርገን ሰውን፣ ዛፍን፣ አፈርን ይዞ እንዳይሄድ ማድረግ እንችላለን ከሚል